አለይኩም ወራህመቱላሂ ወበረካቱሁ። ዳግሪ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። በያላችሁበት ሰላማችሁ ይስጥልኝ ይበልልኝ። ለቻናል አዲስ የሆናችሁ ቻናል ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ እያደረጋችሁ ማለት ነው። እንግዲህ ሰሞኑን ጠፋ ብያለሁ። ተናፍቃችኋል። በነገራችን ላይ ሰሞኑን ብቻ ሳይሆን ቆይቻለሁ ከጠፋሁኝ እና ድንች ወጥ እየሰራው ነውና ከጀመርኩ በኋላ ነው ትዝ ያለኝ ለምን ቪዲዮ አልሰራም ጠፍቻለሁኝ ብዬ ነው የጀመርኩት እና ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። ኢንሻአላህ በቅርብ ሞድ ላይ ለመመለስ እሞክራለሁ እና በትንሹ ነው የምሰራው። በምታዩት መልኩ ሽንኩርቴን እያቁላለሁ ነው ማለት ነው። ለሁለት ሰው ብቻ የሚሆን ነው የምሰራው። አብራችሁ ይቆዩ። እዚህ ጋር ገና ድንቼን አላጥኩም። ያው ጊዜ ለመቆጠብ እያቁላለሁ ነው ድንቹን የሚወጣው ማለት ነው። እሺ አባይቢ ቁሌታችን በዚህ መልኩ እየደረሰ ነው። ስለዚህ ነጭ ሽንኩርትና ዝንጅብላችንን እንጨምራለን ማለት ነው። ጨምሪበት። የተፈጨ ነጭ ሽንኩርትና ዝንጅብል አለኝ፣ እሱን ጨምሬያለሁ። በነገራችን ላይ ዛሬ ሐሙስ ነው፣ ጾመኛ ነን ማለት ነው። እና ድንቼንም በዚህ መልኩ ከታትፍ ያለውኝ እዚህ ጋር እየገረስኩት ነው እና በዚህ መልኩ እየገረስኩት ነው ማለት ነው። ስኪን ስለማይገባ ስኪኑን አላስገባም። አልሙሁም በዚህ መልኩ እየገረስኩት ለምንድን ነው ጨምረዋለሁ ማለት ነው። ቁሌቱ ጋር ቡጭ አለ እንዳይሆን እንግዲህ የሀገሬ ሙያ ነው። አብራችሁን ቆዩ። ላይክ እያደረጋችሁ ያው ጠፍቻለሁ እንደምታውቁት። ላይክ እና ሼር አድርጉልኝ ነባሮች ማለት ነው። አዲሶችም እንደዛው እና አብራችሁን ቆዩ። ከዛ በርበሬ ጨመርን ማለት ነው። በነገራችን ላይ ስለጠፋሁ ነው መሰለኝ ወሬ ሁላ እየጠፋብኝ ነው። ስጠፉ ለካ ይጠፋል። ዩቲዩበር ናችሁ ስጠፉ ይጠፋል ማለት ነው ወሬ ሁላ። ግን ሁላችሁም ጠፍታችኋል። ብዙ ልጆች ጠፍታችኋል። እኔ ብቻ አይደለሁም። ኢንሻአላህ እንግዲህ በቅርብ የምንሰባሰብ ያድርገን እና በዚህ መልኩ ትንሽ ካሸሁት በኋላ ቲማቲም ጨምራለሁ። እንግዲህ ቲማቲም ቀይ ወጥ ላይ ብዙ ጊዜ የተለመደ አይደለም፣ ግን በርበሬው እዚህ የምንገዛው በጣም ስለሚያቃጥል ቲማቲም ጨምራለሁ ማለት ነው። ትንሽ ለስለስ እንዲያደርገው ሚጥሚጣውን ላይ ጨምሩበታል መሰለኝ። እኔም አንዳንዴ ከኢትዮጵያ የሚገዛ በርበሬ ኧረ ተው ግን ተው አስቡልን። ሽሮንም እንደዛው እንደዚህ ቤት አዘጋጅታችሁ እንደምትጠቀሙት አይሆንም ለማለት ነው እና አለው ለማለት ያክል ነው ዛሬ ቪዲዮ እየሰራው ያለው። ያው እንግዲህ ሰው ልጅ ዩቲዩብም እንደዚህ በረመዳን አቆምኩኝ፣ ከዛ አስጠላኝ፣ ተውኩት ማለት ነው። ሰውም ቢሆን እንደዛው ይረሳል ነው ማለት ሰውም ቢሆን ብቅ ካለ ሰላም ካልተባባላችሁ ትረሳሳላችሁ። በዚሁ አጋጣሚ ልንገራችሁ ብዬ ነው እና አንዳንድ ረሳሳ ለማለት ያክል ነው። ከዛ ማጅን ጨምራለን ማለት ነው። እንደ አባ ማጅ ጨምራለሁ እና ትንሽዬ ሄል ጨምርበታለሁ። ያው እንደነገርኳችሁ በርበሬው ብዙ ቅመም የለውም። ኮረሪማ ምናምንም ቢኖር ጥሩ ነው፣ ግን እኛ ጋር አሁን ለጊዜው ኮረሪማ የለንም። ስለዚህ እንትን ምንድነው የሚሉት ሙስማርና ሄል እንጨምርበታለን። ቁርንፍድና ሄል ማለት ነው። ያው ትንሽ ቅመሙን ለመካከስ ያክል ነው። በሶ ብላ ምናምን ቢኖር ጥሩ ነበር። ያው ነበር ነው የለም። በነገራችን ላይ ዘርተን ነበር ፎቅ ከለመደ በኋላ እንትን ማለት አቅቶን ነው የተሆነው። ቁዝ ብለን ምናምን ዘርተን ነበር። ውሃ ማጠጣት ሲያቅተን ነው የተሆነው ማለት ነው። እና እዚህ ጋር እንጀራ እየጋገርን ነው። ካሽ እስኪ እና እንጀራችንም ይሄን ይመስላል። እንዲህ ውሃ ፈልቶ አለቀ። ይቅርታና እንጀራችንን ይሄን ይመስላል። ማሻአላህ የጤፍ እንጀራ ነው የምትሉት፣ ግን የፍርኖ ዱቄት እንጀራ ነው። ያው ሙያ ካለ እኔ ነኝ የጋገርኩት በነገራችን ላይ። አዩ ትኩሱን በድቁሱ ይላል ያገሬ ሰውና በፈደሉ ሀባይብ ዛሬ እኛ ጋር አፍጥሩ ማለት ነው። ይፍጣርኛ ጋር ዛሬ እና ትንሽ ካቁላላን በኋላ ቅድም የገረዝነውን ድንች እንጨምራለን። እዚህ መልኩ ማለት ነው። ሜራማ መምራሰን እንዴ ዋው ሽታው ብቻ ይበቃል። ስጋ ወጥ ነው ረሳክስ ነው። ለማንኛውም ያው እናንተ ስትሰሩ እኮ ለእናንተ አይሸትም ወጡ ውጭ ላለ ሰው ነው የሚሸተው። ግን ከለሩ ማሻአላ በርበሬው እንደዚህ ሲያዩት መልኩ ቆንጆ ነው እንጂ በጣም ነው የሚያቃጥለው። ሰርተንበት ነበር ትላንት ወዲያ ማለት ነው። በነገራችን ላይ ረመዳን ከወጣ በኋላ እንጀራ ሆኗል ምግባችን። እንጀራ ከሌለ እናፈጥርም አናስርም የሚል ባህሪ አምጥተናል። ያው እንጀራ አይጠገብም እንግዲህ ሀገራችን
ባህላዊ ምግብ አይጠገብም ልላችሁ ነው። ላይክ እንዳይረሳ እና ቅቤያችንን እንጨምራለን ማለት ነው። እንግዲህ ቅቤውን በሀገሬ ኩሽና የተነጠረ ቅቤ የሹካ ማንኪያ ቅቤ ነው ማለት ነው። ትንሽ እንጨምራለን ቅቤያችንን ቁሌቱ ላይ ያልበሰለ ቅቤ ስለሆነ ከላይ እንዳንጨምረው የማይሆን ነገር ነው። ስለዚህ እዚሁ እንዲበስል እንጨምራለን ማለት ነው። እዛ ድንቻችንን እንጨምራለን ማለት ነው። በነገራችን ላይ ለረዥም ጊዜ ረዥም ሰዓት ቢያንስ ለግማሽ ሰዓት አሽቸዋለሁ በርበሬውን ማለት ነው። እዛ በዚህ መልኩ ድንቻችንን እንጨምራለን እናዋህዳለን ማለት ነው። ቆይ ካሜራማን ራሴ ነው ያው እንደምታዩት ድንቼን አስገብቻለሁ ማለት ነው። ያው ስላልተመቸኝ ነው ካሜራማን ራሴ ስለሆንኩኝ እስካሁን ድረስ በቁሌቱ ነው እያሸነው ያለ ነው። ትንሽ ካሸነው በኋላ እንከልሳለን ማለት ነው። ማሻአላህ ዋው ትላላችሁና በዚህ መልኩ ደርሷል። አሁን እንከልሰዋለን ማለት ነው። አይ ከዛ ካሜራማን ራሴን ያልተመቸኝ እሺ ሀባይቢ በዚህ መልኩ ደርሷል። በቃ አሁን ለመበላት ደርሷል ማለት ነው። ለመውረድ ነው የሚባለው። እዛ ነጭ ሽንኩርት እንጨምራለን ከላይ በቅቤ ምትክ ነጭ ሽንኩርት እንጨምራለን ማለት ነው። ለሻንቱን ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ባይ